ሰዓት 12 ፒኤም ላይ 27900 ፎሎወርሶቼ ላይቭ ላይ ነበሩ። 12 ፒኤም ላይ ካሉኝ 100 ሰላም የኢትዮጵያ ቤተሰቦች እንኳን ደህና መጣችሁ ወደ ቻናሌ። በዛሬው ቪዲዮ የምንመለከተው የቲክታክ ላይ የተጠየቁትን ጥያቄዎች 3-4ቱን አንድ ላይ ለማሳየት እሞክራለሁ። እንደዚህ አይነት ኢንፎርሜሽኖች ስንለቅ እንዲደርሳችሁ ዩቱባችንን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ኮመንት መጻፉን እንዳትረሱ። በመጀመሪያ የምናየው እንዴት ነው የሰውን ቪዲዮ ጎን ለጎን የምናደርገው ወይም ደግሞ ዱዌት የምናደርገው እንዴት ነው የሚለውን ይሆናል። እሱም የምናደርገው ምንድን ነው ቪዲዮ ዱዌት ልናደርግ የምንፈልገውን ቪዲዮ እንመርጣለን። ይህንን ዱዌት ለማድረግ ብፈልግ ዱዌት የሚለውን እጫናለሁኝ። እንደምታዩት ጎን ለጎን አድርጎልኛል። የምትፈልጉት እዚህ ጋር አሁን ባረገው እኔ ከፊት ለፊት ይሆናለሁ ማለት ነው። ከፊት ለፊት ሆኜ ቪዲዮን ዱዌት አደርጋለሁ። ይሄንን እዚህ ጋር ባረገው ጎን ለጎን እንደቀድሞ ጎን ለጎን ያደርግልኛል። እዚህ ጋር ደግሞ ባረገው ከፊት ለፊት ይሆናል ማለት ነው። የእንትኑ ዱዌት የማደርገው ሰው ቪዲዮ ከፊት ለፊት ይሆናል ማለት ነው። እዚህ ጋር ደግሞ ባረገው ላይና ታች ይሆናል ማለት ነው። እንደዚህ በማድረግ የሰውን ቪዲዮ ጎን ለጎን ወይም ዱዌት ማድረግ እንችላለን ማለት ነው። በመቀጠል የምናየው እንመለስ፣ ከዚህ እንውጣ። በመቀጠል የምናየው ስንት ሰዓት ላይ ቪዲዮ ብንለቅ ነው የሚታየልን የሚለውን ይሆናል። ቪዲዮ ስንለቅ በደንብ እንትን ማድረግ ይኖርብናል። ጓደኞቻችን ስንት ሰዓት ላይ ቢቀመጡ ነው ሊያዩልን፣ ስንት ሰዓት ላይ ይቀመጣሉ ቪዲዮያችንን እንዲያዩልን የሚለውን ማወቅ ስለሚገባን የዚህ ላይ 3 ሰረዙን እንጫናለን። ከዛም ክሬተርስ ቱል የሚለውን እንገባለን። ክሬተር ቱልስ የሚለው ላይ እንደገባን እዚህ ጋር እንደምታዩት አናሊቲክስ ይላል። አናሊቲክሱን እንጫናለን። አናሊቲክስ ውስጥ ስንገባ እዚህ ጋር ሞር ዲቴል ነው የሚነግረን። እያንዳንዱ እዚህ ጋር ቪዲዮችን ፐርፎርማንስ ምናምን ነው የሚነግረን፣ ምን ያህል ፎሎወርስ እንዳለን ዲቴል ነው የሚነግረን። እኛ የምንፈልገው ፎሎወርስ የሚለው ነው። ፎሎወርስ ውስጥ ስንገባ እዚህ ጋር እያንዳንዱ በዲቴል ነው የሚያስቀምጥልን። ምን ያህል ወንድ ጓደኞች አሉ፣ ምን ያህል ሴት ጓደኞች አሉን፣ እድሜያቸው ከስንት እስከ ስንት ነው፣ የት ሀገር ላይ ነው ያሉት፣ እያንዳንዱ ዲቴል በዲቴል ነው እንትን የሚሉልን የሚያስቀምጥልን። እኛ ዋና የምንፈልገው እዚህ ጋር ከታች እንደምታዩት የኔ ፎሎወርሶች አሁን በዚህን ቼክ ባረኩበት ሰዓት 12 ፒኤም ላይ 27900 ፎሎወርሶቼ ላይቭ ላይ ነበሩ። 12 ፒኤም ላይ ካሉኝ 100 ምናምን ሺህ ፎሎወርሶች 27900 ላይቭ ላይ ነበረ። ስለዚህ በዚህ ሰዓት ላይ ብለቅ ከ11 እስከ 12 እስከ 1 ባሉት ከዚህ ቢትዊን እነዚህ ሰዓቶች ውስጥ ብለቅ ብዙ ሰው ቪዲዮን ሊያይልኝ ይችላል ማለት ነው። ስለዚህ ሁላችሁም አናሊቲክሱ ገብታችሁ ፎሎወርስ በሚለው ውስጥ ገቡና የእናንተ ፎሎወርሶች የሚቀመጡበት ስንት ሰዓት ላይ እንደሆነ ያሳያችኋል። በዛ ሰዓት ላይ መልቀቅ ትችላላችሁ ማለት ነው። ሌላው የምንመለከተው ለተሰጠን አስተያየት እንዴት ነው በቪዲዮ ሪፕላይ የምናደርገው ኮመንት የምንመልሰው ማለት አንዳንድ መጥፎ ኮመንት ሊሰጡን ይችላል። አንዳንድ ጥሩ ወይ ደግሞ አንዳንድ ሰዎች ጥያቄ ሊጠይቁን ይችላሉ። እነዛን ጥያቄዎች እንዴት ነው በቪዲዮ አድርገን ልንመልስ የምንችለው የሚለውን ነው። እስቲ አንዱ ቪዲዮ እንመልከትና እዚህ ጋር 244 ኮመንት ይላል። አንዱን ኮመንት ወስደን እንትን እንበል ይሄንን ሰው
ሪአፕላይ እናርግ እንበል። ሪአፕላይ ለማድረግ ኮመንቱን እንጫነዋለን፣ ተጭነን እንይዘዋለን። ከዛም በኋላ ይታያችኋል ከላይ ሪአፕላይ ዊዝ ቪዲዮ ይለናል። ሪአፕላይ ዊዝ ቪዲዮ እንግዲህ አሁን የምናደርገው ምንድን ነው? ለዚህ ሰውዬ ኮመንት ለመስጠት ነው። ስለዚህ ምን እናደርጋለን? ሪኮርድ እንለዋለን። ሪኮርድ ስናደርግ አሁን ይሄ የምናገረው እናንተን እየተናገርኩ ያለሁት ነገር ለሰውየው መልስ እንደሆነ አድርገን እናስበው። መልስ እየተናገርኩ ነው ማለት ነው። ስለዚህ ልክ የምፈልገውን ቀርጬ ስጨርስ አቆማለሁ ማለት ነው። ሪኮርድ ስናደርግ አሁን እዚህ ጋር እንደምታዩት ኮመንቱ ለሰውየው መልስ እንደሆነ አድርገን እናስበው። ማንቀሳቀስም እንችላለን፣ የፈለግንበት ቦታ ማድረግ እንችላለን ሪከርድ አድርገን ስንጨርስ። ስለዚህ እንደዚህ አድርገን መመለስ እንችላለን ማለት ነው። እናንተን እየተናገርኩ ያለሁት ነገር ለሰውየው በዚህ መልኩ የሶስተኛው ለኮመንት ለተሰጠን በቪዲዮ ለመመለስ በዚህ መልኩ መመለስ እንችላለን ማለት ነው። ሌላ አራተኛ የምናየው ምንድን ነው? የሰውን ቪዲዮ ስቲች ለማድረግ ወይ ደግሞ ቆርጠን እንትን ለማለት ሀሳብ ለመስጠት መልስ ለመስጠት ወይ ግማሹን እንትን ለማድረግ ማለት ነው። አሁን ይህንን ቪዲዮ ስቲች ላርገው ብል ስቲች ማለት ከፊት ለፊቱ ወይም ከኋላው አቁሙ የዛን ሰው መልስ መስጠት ማለት ነው። ስለዚህ ምንድን ነው የምናደርገው? እንደ ቀድሞ ቀስቱን እንጫናለን። እዚህ ጋር እንደምታዩት ስቲች ይላል። አሁን ቪዲዮን እንትን ያደርጋል። ቪዲዮውን ይታያችኋል። ከታችም በቀይ የተከበቡ እሱ የቱ ድረስ ነው ቪዲዮ እንዲሄድልን የምንፈልገው? አሁን ለምሳሌ ይህን ቪዲዮ የተናገረው ሰውዬ እዚህ ድረስ ቢሆን እኔ ከዚህ በኋላ መናገር ብፈልግ ማለት ነው 1 ሰከንዱ በኋላ መናገር ብፈልግ እዚህ ድረስ አመጣውና ምን አረጋለሁኝ? ከላይ ኔክስት ላለሁኝ። ኔክስት ስለው ይታያችኋል። አሁን በቀይ የተከበቡ ከላይ ያለችው ቀይዋ የዛ ሰውዬ የተናገረው ቪዲዮ ነው። ስለዚህ አሁን እኔ ሪኮርድ ባረግ አሁን በሰማያዊ የሚሄደው የእኔ የምናገረው ለዛ ቪዲዮ የምናገረው መልስ ነው ማለት ነው። ስለዚህ እንደዚህ ያርጋችሁ የሰውን ቪዲዮ ስቲች ማድረግ ትችላላችሁ። በዚህ መልኩ እንትን ማድረግ ትችላላችሁ። ለዛሬ ይህንን ካየን ይበቃናል። ሁላችንም ይህንን አካውንት ሰብስክራይብ ማድረግ፣ ላይክ ማድረግ፣ ለጓደኛ ማካፈል እንዲሁም ደግሞ የደውል ምልክቷን በመጫን እንደዚህ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ማንኛውም ያላችሁን ጥያቄዎች ቪዲዮ እንድንሰራበት የምትፈልጉትን ኮመንት ላይ አስቀምጡልኝ። ቪዲዮ ሰራበታለሁኝ። አመሰግናለሁ።